የብርብር ከተማ አስተዳደር በጋሞ ዞን ውስጥ በተፈጥሮ ሀብት ከበለጸጉና ለኑሮ ምቹ ከሆኑ ከተማ አስተዳደር መዋቅሮች በግንባር ቀደምትነት የምትጠቀስ ከተማ ስትሆን ከመዲናችን አዲስ አበባ በ400 ኪሎ ሜትር እና ከክልሉ የአስተዳደርና የፖለቲካ ማዕከል ከሆነችው ወላይታ ሶዶ ከተማ በ72 ኪሎ ሜትር ርቀት ላይ የምትገኝ በእድገትና ብልጽግና ላይ ያለች ከተማ ናት። ከተማዋ ከ1956 ዓመተ ምህረት እንደተቀረቆረች እና በ1996 ዓመተ ምህረት በማዘጋጃ ቤት ደረጃ እንደተፈረጀች ቀደምት አባቶችና የጽሑፍ መረጃዎች ያስረዳሉ። ከተማዋ ከ1991 ዓመተ ምህረት እስከ 2013 ዓመተ ምህረት ድረስ በጋሞ ዞን ውስጥ የምዕራብ አባያ ወረዳ ዋና መቀመጫ ከተማ ሆናም ያገለገለች ሲሆን በከተማዋ ከ59 ሺህ በላይ ህዝብ በፍቅር በአብሮነትና በህብረ ብሔራዊ ወንድማማችነት ተባብሮና ተፋቅሮ የሚኖርባት ከተማ ናት። ብርብር ከተማ በስተምስራቅ በአባያ ሐይቅ የታጠረች በስተምዕራብ በሰንሰለታማው የደርኬ ተራራ የተከበበች መሆኗ ብዙዎች ለኑሮ ተመራጭ ያደርጓታል። የብርብር ከተማ ከጥር 27 2013 ዓ.ም ጀምሮ የፈርጅ 3 ደረጃ ዕውቅናን አግኝታ በሁለት ቀበሌያት በሰባት ቀጠና ብርብር ከተማ አስተዳደር የሚል ስያሜ ተሰጥቷት ከ2014 ዓ.ም ጀምሮ በጋሞ ዞን ከሚገኙ መዋቅሮች አንዷ ሆና የራስዋን አስተዳደር በመዋቅር ወደ ስራ ገብታለች። ብርብር ከተማ አስተዳደር የበርካታ ብሔር ብሔረሰቦች መኖሪያ ስትሆን በዋናነት የጋሞና የጊዲቾ ብሔረሰብ መገኛ መሆኗ ከሌሎች ለየት ያደርጋታል። ከተማዋ ለምዕራብ አባያ ወረዳ አስተዳደርም እስካሁን ድረስ መቀመጫ በመሆን እያገለገለች ያለች ስትሆን በምዕራብ አባያም ለሚገኙ የተፈጥሮና የሰው ሰራሽ የቱሪስት መስህቦች ማዕከልም ናት። ለአብነትም በተፈጥሮ የአፍሪካ ካርታ ጋር የሚመሳሰለው የዶኔ ኤላ ሐይቅ፣ ታሪካዊቷ ከ3000 ዓመት በላይ ያስቆጠረችው ጽዮናዊት ብርብር ማርያም ገዳም፣ ከ600 ዓመት በፊት የተገነባው የሾንጋሌ አንዋር መስጊድና ሐማሳ ወንዝን ጨምሮ ወደ ወረዳው የቱሪስት መስህብ ቦታዎች ሲሄዱ ብርብርን ማዕከል አድርገው በመሆኑ ለሁለቱም መዋቅሮች ግልጋሎት በመስጠት ላይ ትገኛለች። ከተማዋ ከተመሰረተች በጣት የሚቆጠር እድሜ ያስቆጠረች ቢሆንም ነባር ከሆኑ መዋቅሮች የተሻለ በመሆን ካላት የገቢ አቅምና በበሳል የአመራር ሰጭነት ሚና በፈጣን እድገት ማስመዝገብ የቻለች ስትሆን በ2018 ዓመተ ምህረት ከ240 ሚሊዮን ብር በላይ ከውስጥ ገቢ ለመሰብሰብ አቅዳ እየሰራች ያለች ከተማም ናት። ብርብር ከተማ መንግስታዊና ማህበራዊ ግልጋሎት የሚሰጡ በርካታ ተቋማት ያሉ ሲሆን ከነኚህም መካከል የምዕራብ አባያ ቴክኒክና ሙያ ትምህርትና ስልጠና ኮሌጅ በዳር 2008 ዓመተ ምህረት ዕውቅና አግኝቶ የተከፈተ ሲሆን በ6.2 ሄክታር መሬት ይዞታ ላይ ያረፈ መንግስታዊ ኮሌጅ ነው። ኮሌጁ አገልግሎት እየሰጠ ያለው ለብርብር ከተማ አስተዳደር፣ ለምዕራብ አባያ ወረዳና ለቦረዳ ወረዳ የህብረተሰብ ክፍሎች ነው። ኮሌጁ ስልጠናውን የሚሰጥበት የስልጠና ፕሮግራሞች በቀንና በማታ መርሃ ግብር ከደረጃ 1 እስከ 4 ሲሆን የአጫጭር ጊዜ ስልጠናዎችም የፕሮግራሙ አካል ናቸው። በፈጠራና በቴክኖሎጂ ስራ የዳበረ የማህበረሰቡን ኑሮ ለማቃለል በርካታ የቴክኖሎጂ ስራዎችን እየሰራ የሚገኝና ብቁ ሰልጣኞችን አስተምሮ እያስመረቀም ይገኛል። መከላከልን መሰረት ባደረገው የጤና ፖሊሲ መሰረት በብርብር ከተማ አስተዳደር በአሁኑ ሰዓት ከ35 ሚሊዮን ብር በላይ በመንግስት ድጋፍና በህብረተሰብ ተሳትፎ የተገነባ የመጀመሪያ ደረጃ ሆስፒታል፣ ጤና ኬላዎች፣ ደረጃቸውን የጠበቁ የመካከለኛ ክሊኒኮችና መለስተኛ ክሊኒኮች እንዲሁም የመድኃኒት ቤቶች ለማህበረሰቡ የጤና አገልግሎት በመስጠት ላይ ይገኛሉ። ሌላው የምዕራብ አባያ ሙሉ ሁለተኛ ደረጃ ትምህርት ቤት በከተማው ከሚገኙ ትምህርት ቤቶች መካከል አንዱ ሲሆን ከመማር ማስተማር ተግባሩ በተጨማሪ ተማሪዎች በፈጠራ ክህሎት እንዲያድጉ በርካታ ስራ እየሰራ የሚገኝ ሲሆን ለአብነትም በትምህርት ቤቱ 8 አባላት ባሉት በፈጠራ ክበብ አባላት መኪና መስራት የተቻለ ሲሆን መኪናዋ ከዞን እንዲሁም ከደቡብ ኢትዮጵያ ክልል አንደኛ በመውጣት አዲስ አበባ በተደረገው የሳይንስ እና ቴክኖሎጂ የፈጠራ ስራዎች ፕሮግራም ላይ በመሳተፍ ዕውቅና አግኝታለች። እስከ 2017 ዓመተ ምህረት በከተማ ውስጥ የሚገኙ 30.51 ኪሎ ሜትር የጠጠር መንገድ፣ 109.9 ኪሎ ሜትር ጥርጊያ መንገድ፣ 1.6 ኪሎ ሜትር እና ከ7 ሜትር ስፋት ያለው የኮብል ድንጋይ ንጣፍ መንገድ፣ 1.6 ኪሎ ሜትር የጎርፍ
እና ፍሳሽ መውረጃ ግንባታም እንዲሁ ተከናውኗል። በ2018 ዓመተ ምህረት በኮሪደር ልማት ስራ በሁለት አይነት መልኩ የተሰራ ሲሆን የመጀመሪያው የዋና መንገዱን ግራና ቀኝ መንገድ የመጥረግና የማስፋት ስራ የተሰራ ሲሆን በዚህም 10.3 ኪሎ ሜትር መንገድ የጠርጊያ ስራም ተሰርቷል። በሁለተኛው የ300 ሜትር ርቀትና 9.5 ሜትር ስፋት ያለው በውስጡ የአረንጓዴ ልማት፣ የእግረኛ መንገድ፣ የሳይክል መሄጃ እና የመሰረተ ልማት አውታሮች መሄጃ ቦታ የተካተተበት ከ9.5 ሚሊዮን ብር በላይ ከከተማ አስተዳደሩ ወጪ በማድረግ ከተማዋን ውብ የማድረግ ስራም እንዲሁ ተሰርቷል። ይህም መንገድ ክረምት ከበጋ አገልግሎት የሚሰጥ ሲሆን ተሰርቶ ግልጋሎት ላይ እስከዋለበት ጊዜ ድረስ በክልልና በዞን ድጋፍ በከተማ መስተዳድሩና ከማዘጋጃ ቤቱ በጀት እንዲሁም ከህብረተሰብ ተሳትፎ የተሰራ ነው። በተጓዳኝ በርካታ ስራ ያልነበራቸው የከተማ ነዋሪዎች ስራ እንዲያገኙና የስራ ባህል እንዲያዳብሩ ብሎም የከተማዋ ገጽታ ልዩ እንዲሆን ከፍተኛ እገዛም አድርገዋል። የከተማዋ የጽዳት አገልግሎትና የደረቅ ቆሻሻ አወጋገድን በተመለከተ ቆሻሻ አሰባሰብና አወጋገድ ላይ በተሰማሩ ብዛታቸው 3 በሆኑ በጥቃቅንና አነስተኛ በተደራጁ ማህበራት በአመት 1000 ቶን የሚገመት የተለያዩ ቆሻሻን ያሰባስባሉ። ከዚህም የሚሰበሰቡ ቆሻሻዎችን በአንድ ቦታ በመከማቸት አካባቢን ከመበከል ይልቅ ቆሻሻን መልሶ ጥቅም ላይ እንዲውል ለማድረግ የተፈጥሮ ማዳበሪያ ሆኖ አርሶ አደሩ እንዲጠቀም እየተሰራበትም ይገኛል። የብርብር ከተማ ውሃ አገልግሎት የንጹህ መጠጥ ለነዋሪዎች ማቅረብ የጀመረው ከ1979 ዓመተ ምህረት ጀምሮ ሲሆን ከከተማዋ ስፋትና እድገት አኳያ የውሃ ፍላጎትና አቅርቦትን ለማመጣጠንና ለማሻሻል የተለያዩ ስራዎችን በማከናወን ላይ ቆይቷል። ከነዚህም ውስጥ በዓለም ባንክ ድጋፍ በሞሌ ቀበሌ በ354 ሚሊዮን ብር እየተገነባ በመጠናቀቅ ላይ ያለው ጥልቅ የመጠጥ ውሃ ቁፋሮም የሚጠቀስ ነው። በከተማችን ኮንስትራክሽን ዘርፍ በጥራትና በብቃት ለማስፈጸም ከፍተኛ እንቅስቃሴ በማድረግ ላይ እንገኛለን። በከተማችን እያደገ የመጣውን የኮንስትራክሽን ስራን በተገቢውና በሚፈለገው መልኩ ለመምራት የሚያስችል ስራዎች ተከናውነዋል። መንግስት በከተማችን የሚስተዋለውን ምቹ የሥራ ቦታ እጥረት ችግር ለመፍታት በርካታ ተግባራትን ያከናወነ ሲሆን ከነዚህም ውስጥ የመጀመሪያ ደረጃ ፍርድ ቤት፣ የፖሊስ ጽሕፈት ቤት፣ የመጀመሪያ ደረጃ ሆስፒታል፣ የፋይናንስና ገቢዎች ህንፃ ግንባታ ለአብነት የሚጠቀሱም ናቸው። ከግንባታ ግብአቶች አቅርቦት አንጻር ስንመለከት በከተማው ለሚገነቡ የግንባታ ፕሮጀክቶች ብሎኬት፣ ሰሌክት፣ አፈር፣ አሸዋ፣ ጥቁር ድንጋይ፣ የጌጥ ድንጋይና የአርማታ ጠጠር ክምችት ያለባት ከተማም ነች። የብርብር ከተማ ከፍተኛ የንግድ ስራዎችን ለማከናወን ምቹ የሆነች ከተማ ስትሆን በተለያዩ የኢንቨስትመንት ዘርፎች ለሚሳተፉ ባለሀብቶች ምቹ ሁኔታ ያላት መሰረተ ልማትም በተገቢው የተሟላላት ከተማም ነች። በከተማዋ በርካታ ባለሀብቶች በተለያየ የኢንቨስትመንት መስኮች በሆቴል፣ በሎጅ፣ በግብርና፣ በነዳጅ ማደያ፣ በተፈጥሮ ማዳበሪያ ማቀነባበሪያና በመሳሰሉት ዘርፍ ተሰማርተው ኢንቨስት እያደረጉባት ያለች ከተማ ከመሆኗም በላይ ባለሀብቶችም የተፈጠረላቸውን ምቹ ሁኔታ በመጠቀም ኢንቨስት ባደረጉባቸው መስኮች ሁሉ ውጤታማ ከመሆናቸውም ባለፈ ለበርካታ ዜጎች የሥራ ዕድልም ፈጥረዋል። የጥቃቅንና አነስተኛ ኢንተርፕራይዞች ልማት በማኑፋክቸሪንግ፣ በኮንስትራክሽን፣ በአገልግሎት፣ በከተማ ግብርናና በንግድ ዘርፍ ለ558 ወንዶችና ለ379 ሴቶች በድምሩ ለ937 ግለሰቦች የሥራ ዕድል ተፈጥሮላቸዋል። በተለይም ከተማ መስተዳድሩ ለጥበብና ለአካባቢው ባህል ልዩ ትኩረት በመስጠት የሽመና ስራን በማዘመን የጥበብ ሸማ ማህበር በማደራጀት የሽመና ቤት ገንብቶ አስገንብቶ ለማህበር አስረክበዋል። የብርብር ከተማ አስተዳደር በርካታ የሚዳሰሱና የማይዳሰሱ ቅርሶች መገኛ ስትሆን ከማይዳሰሱ ቅርሶቻችን መካከል በአሁኑ ሰዓት በዩኔስኮ ለማስመዝገብ በእንቅስቃሴ ላይ ያለው የድቡሻ ወጋና በጊዲቾ ብሔረሰብ ሶንጎን በዋናነት የሚጠቀሱ ናቸው። ድቡሻ ወጋ ህዝቡ ለጋራ ጉዳዮች በጋራ ተሰባስቦ በመምከር በመወያየትና በመነጋገር ውሳኔ የሚሰጥበት ባህላዊ ስርዓት ነው። በድቡሻ ወጋ የጋሞ ብሔረሰብ የተሰወረን ወንጀለኛ ያጋልጣል፣ ለተበደለ ፍትህ ይሰጣል፣ በአካባቢው ለሚፈጠሩ ግጭቶች ዘለቄታዊ እርቅና ሰላም ያበጃል፣
እንዲሁም ሕፃናት መደበኛ ባልሆነ መንገድ የታላላቆቻቸውን ስርዓት ያስተምራል። እንዲሁም በተመሳሳይ መልኩ በጊዲቾ ብሔረሰብ በሶንጎን ስርዓት የሚከናወኑ ሲሆን በርበር ከተማ የሁለቱ ብሔረሰቦች መገኛ እንደመሆኗ የሁለቱም ባህላዊ ስርዓቶች መከወናቸው ከሌሎች ለየት ያደርጋታል። የጊዲቾ ብሔረሰብ በበርበር ከተማ አስተዳደር በአልጌ ቀበሌ የሚኖር ህዝብ ሲሆን በተጨማሪም በከተማው በሚገኘው በአባያ ሐይቅ ላይ ባሉ ወሊጌ እና ጊዲቾ በሚባሉ ደሴቶች ላይ የሚኖሩ ህዝቦች ናቸው። የጊዲቾ ደሴት በኢትዮጵያ ካሉ ደሴቶች ትልቁና ሰፊው የሰዎች መኖሪያም ነው። ማህበረሰቡም በእርባታ የሚተዳደር ሲሆን ሐይቁን መሰረት ያደረገ የአሳ ምርትም በስፋት ይገኝበታል። በተጨማሪ በደሴቶች በርካታ የታሪክ ቅርስና የማዕድን ምርት መገኛም ጭምር ነው። ለአብነትም የጠመኔና የስተኮ ምርት የሚመረትበት የኖራ ድንጋይ በተለያየ አይነት ቀለማትና በብዛትና በስፋት የሚገኝበትም ቦታ ነው። በተጨማሪም በውስጡ በርካታ በተፈጥሮ የተሳሉ ዛፎች የሚገኙበት ታሪካዊ ትክል ድንጋይ የሚገኝበትም ቦታ ነው። በርበር ከተማ በርካታ የትራንስፖርት አማራጮች ያሏት ከተማ ስትሆን የየብስ ላይ ትራንስፖርት ለሚፈልጉ እንደ ፍላጎታቸው የተሟላ ሲሆን ከከተማዋ የአየር ላይ ትራንስፖርት ለሚፈልጉ በ42 ኪሎ ሜትር ርቀት የአርባ ምንጭ አየር ማረፊያን ማግኘት ይችላሉ። በተጨማሪም በውሃ ላይ ትራንስፖርት የአባያ ሐይቅን በመጠቀም በዘመናዊ እንዲሁም በባህላዊ ጀልባዎች ከኦሮሚያ ክልል ጉጂ ዞን ጋር እንዲሁም ከደቡብ ኢትዮጵያ ክልል ጌዲዮ ዞን ጋር በቀላሉ መገናኘት የሚችል የትራንስፖርት አማራጭም አላት። በዚህ ከተለያዩ አካባቢዎች ለሚመጡ እንግዶች ደረጃቸውን የጠበቁ ካፌዎች፣ ሆቴሎች፣ ሬስቶራንቶችና የተለያዩ የመዝናኛ ቦታዎች እንዲሁም ነዳጅ ማደያዎች በስፋት ይገኙባታል። የበርበር ከተማ ከተመሰረተች ጥቂት ዓመት ቢሆንም በከተማዋ ከፍተኛ የገንዘብ ልውውጥ የሚካሄድበትና የኢኮኖሚ አቅም በመኖሩ ከ8 በላይ የመንግስት እና የግል ባንኮች የፋይናንስ ተቋማት በስፋትም ይገኙባታል። በአጠቃላይ በከተማችን በርበር ኢንቨስት በማድረግ ተጠቃሚ የሚያደርጓቸውን በርካታ አማራጮች ያሉን በመሆኑ በፈለጉት ዘርፍ ተሰማርተው ውጤታማ መሆን የሚችሉ መሆኑን እያሳወቅን ነው ተባብረን ሰርተን በጋራ እንደግ ትላለች በርበር ከተማ አስተዳደር። አዘጋጅ በድምጽ እና ምስል ቅንብር እኔ ፍቃዱ ብርሃኑ ከካሜራማኑ አብርሃም ከበደ ጋር በጋራ በመሆን ነው። እናመሰግናለን። ቸር ቆዩልን።